ሰላም ውዶቼ፣ ዛሬ የፓንኬክ አሰራር አሳያችኋለሁ። እዚህ ጋር 2 እንቁላልና ቫኒላ ነው ያረኩትን። ቫኒላ ማለት ይሄኛው ነው። ፓውደሩን መጠቀም ትችላላችሁ፣ ለእንቁላሉ ሽታ ማለት ነው። ከዛ በደንብ ትመቱታላችሁ። የምመተው በዚህ ነው፣ በማሽንም መምታት ትችላላችሁ ማለት ነው። ከዛ ሁለት ማንኪያ ስኳር ትጨምሩበታላችሁ ማለት ነው። ከሱ ጋር በደንብ አብራችሁ ትመቱትና እንደዚህ መትቸዋለሁ ማለት ነው። ፓንኬክ ያው ለቁርስ በጣም ቆንጆ ቁርስ ነው። በተለይ ልጆች ያሉበት ቤት ከሆነ ቀላል ነው፣ ብዙ ነገር አይጠይቅም። ከዚያ ወተት ጨምርበታለሁ ማለት ነው። ይሄን ያክል ወተት ከጨመርኩበት በኋላ ድጋሚ መታዋለሁ። ካገናኘሁት በኋላ ያው ቤኪንግ ፓውደር ጨምርበታለሁ 1 ማንኪያ። ያው ቤኪንግ ፓውደር ማለት ይሄ ነው ማለት ነው። ይሄኛው ቤኪንግ ፓውደር 1 ማንኪያ ጨምርበታለሁ። ከዛ እንደዚህ ከመተውት በኋላ 2 ኩባያ ዱቄት አለኝ እዚህ ጋር። እሱን ጨምርና በደንብ መተዋለሁ ማለት ነው። በደንብ ከመተውት በኋላ 30 ደቂቃ ወይም 1 ሰዓት አቆይቼ ከዚያ በኋላ መጋገር እጀምራለሁ ማለት ነው። በጣም ቀላል ነው፣ ሞክሩት። ያው ከመተውት በኋላ ተመልሼ እመጣለሁ ለመጋገሩ ማለት ነው። አብረን እናያለን። ያውላችሁ ከመቱት በኋላ ይሄን ይመስላል። ቀጥናችሁ በጣም ወፍራም መሆን የለበትም፣ በጣም ቀጭን መሆን የለበትም። እንደዚህ ነው መሆን ያለበት፣ መካከለኛ ማለት ነው። ያው ስትጋግሩት ደግሞ ታያላችሁ። በነገራችሁ ላይ ወተት ስትጨምሩ ቀዝቃዛ ወተት መሆን የለበትም። ወተት በአብዛኛው ጊዜ ፍሪጅ ውስጥ ስለሚቀመጥ በጣም ቀዝቃዛ ከሆነ ኩፍ አያረገውም ማለት ነው። ስለዚህ ትንሽዬ ለብ ብታረጉት ጥሩ ነው። እንደዚህ ያደርግና በፕላስቲክ ሸፍኜ 30 ደቂቃ ወይም ከዛ በላይ አቆየዋለሁ። እኔ ግን ስለምቸኩል 30 ደቂቃ ብቻ ነው የማቆየው ማለት ነው። ይሄን ይመስላል። ያው መጥበሻዬ ስለጋለ ትንሽዬ ሳላበዛ ነው የምጨምረው። ያው እኔ በትንሽ ነው የምጋገረው። እናንተ በትልቁ የፈለጋችሁ ሳይዝ ነው ላበራ ትችላላችሁ። ያው እኛ ቤት በትንሽ ስለሚወዱ ነው። እንዳያርብኝ ገለብጠዋለሁ። ያው መጥበሻዬ ስለጋለ ማለት ነው። እዚህ ጋር ያወጣሁታል። ሳህኔን እዚህ መልኩ አዘጋጃለሁ፣ የማቀርብበትን ማለት ነው። ጋገር ጨርሻለሁ። ይሄኛውን ለዛ ቸኮሌት ነው። እናንተ እንደፈለጋችሁት ማር መጨመር ትችላላችሁ። እንደዚህ ቀባውና ሁለቱም አንድ ላይ እንደዚህ ስለሆነ ያቃጥላል። ቢሆንም ትኩስ ሲበላ ነው የሚጣፍጠው።
ያዛ ቸኮሌት ማለት ነው። እናንተ እንደፈለጋችሁት ማር መጨመር ትችላላችሁ። እንደዚህ ቀባውና ሁለቱም በአንድ ላይ እንደዚህ ትንሽ ትኩስ ስለሆነ ያቃጥላል። ቢሆንም ትኩስ ሲበላ ነው የሚጣፍጠው።